መተናል በአዲስ ዓመት አዲስ ነገር ይገባዋታል ብለናል። ፈረስ የሚያስጋልብ ሳሎን ያለው በላፍቶ አካባቢ የሚገኝ 250 ካሬ G+1 ጽድት ጥንቅቅ ብሎ ያለቀለት ቤት የሚያሳሳ ቤት ነው ይዤላችሁ ተጠቁት። ሰላም ቤት ኔቶች ነን። ተመልከቱት። ጽድት ጥንቅቅ ብሎ ያለቀለት እዚህ ጋር ኦፕን ኪችን ፕላስ ከኋላ ደግሞ ትራዲሽናል ኪችን የተገጠመለት ምርጥ ጥንቅቅ ጽድት ብሎ ያለቀለት G+1 በላፍቶ አካባቢ የሚገኝ ይዤላችሁ 250 ካሬ በላፍቶ አካባቢ ይዤላችሁ መጥቻለሁ። እዚህ ጋር መኪና ፓርኪንግ እንደዚህም ደግሞ ግቢ አነስተኛ ጋርደን ያለው በጣም ጽድት ጥንቅቅ ብሎ ያለቀለት ቤት ነው። በምርጥ አጨራረስ ያለቀለት ቤት ነው ይዤላችሁ የቀረብኩት። ሚኒ ፋውንቴን እዚህ ጋር እናገኛለን። ግራውንድ ላይ አንድ መኝታ ቤት እንደዚህም ደግሞ የሰራተኛ ክፍልና እንደዚህም ደግሞ ትራዲሽናል ኪችን እናገኛለን። ለእንግዳ የሚሆን አንድ ክፍል እናገኛለን። በጣም ሰፊ ቤት 250 ካሬ G+1 በላፍቶ አካባቢ ነው ይዤላችሁ የቀረብኩት። እዚህ ጋር ትራዲሽናል ኪችን አለ። ሁሉም ካቢኔት የተገጠመለት እያንዳንዱ ነገር የምናከናውንበት ነው። ትኩሳቱ እዚህ ጋር ነው ይልሃል። 6 መኝታ ቤት ያለው እንደዚህም ደግሞ 2 ማስተር ቤድሩም 4 የልጆች መኝታ ቤት ያለው ጽድት ጥንቅቅ ብሎ ያለቀለት ቤት ነው ይዤላችሁ። ተመልከቱት። አጨራረሱ እያንዳንዱ ጠቹ፣ መብራቱ፣ በሮቹ እያንዳንዱ ክሊን የሆነ በጣም በጥንቃቄ የተሰራ ቤት ነው ይዤላችሁ የቀረብኩት። ይሄ ማስተር ቤድሩሙ ነው። ማስተር ቤድሩሙ የራሱ ባዝሩም ሰፋ ለቀቅ ያለ ባዝሩም ያለው የኮንዶሚኒየም ሳሎን በሉት። ይሄ ባዝሩሙ የኮንዶሚኒየም ሳሎን ብትሉት ይሻላል። ምክንያቱም ልቅቅና ስፍት ያለ ነው። እያንዳንዱ ክፍል በጣም በጥንቃቄ ያለቀለት በላፍቶ አካባቢ የሚገኝ G+1 250 ካሬ ለፋሚሊ የሚሆን ነው ይዤላችሁ የቀረብኩት። እንዳያመልጣችሁ። ቤት ኔቶች ፎሎ፣ ላይክ እና ሼር ያድርጉ። እንደዚህም ደግሞ የልጆች መኝታ ቤት የራሱ ማስተር ቤድሩም የሆነ የልጆች መኝታ ቤት እንደዚሁም አንድ መኝታ ቤት ማስተር ቤድሩም የሆነ አለው። ይሄ የሚገኘው በላፍቶ አካባቢ የሚገኝ G+1 ነው። መሸጫ ዋጋው 55 ሚሊዮን ብር ነው። በባንክም በካሽም መሆን የሚችል ጽድት ጥንቅቅ ብሎ ያለቀለት ቴራሱ አካባቢው ቆንጆ አካባቢ ነው። እንዳያመልጣችሁ ላለው ይህን ቤት ለማየት ባይ ላይ በማስቀምጠው ስልክ ቁጥር ይጠቀሙ። 55 ሚሊዮን ብር መሸጫ ዋጋው 250 ካሬ በላፍቶ አካባቢ የሚገኝ G+1 ቪላ ነው ይዤላችሁ የቀረብኩት። ቤት ኔት ፎሎ፣ ላይክ እና ሼር አድርጉ። 250 ካሬ 55 ሚሊዮን ብር ነው መሸጫ ዋጋው። ይህን ቤት ለማየት ባይ ላይ በማስቀምጠው ስልክ ቁጥር ይጠቀሙ። ተመልከቱት። ምርጥ ጽድት ጥንቅቅ ብሎ ያለቀለት በባለሙያ የተሰራ ቤት ነው። ይደውሉልን።